እንደምን ሰነበታችሁ ተመልካቾቻችን። ይህ የጓ ጽባህ መርሃ ግብር ነው። በጓ ጽባህ መርሃ ግብር ስር ባለፈው የስነ ፍጥረት መደምደሚያ በሚል ርዕስ ስለ ሰው ልጅ ተነጋግረናል። ዛሬ ደግሞ ስለ ሰው ልጅ ፈጣሪው ስለሰጠው የሰው ልጅ ዕጣ ፈንታ ነው። እንግዲህ የሰው ልጅ ከፍጥረታት ሁሉ የመጨረሻ ሆኖ የተፈጠረ ከፍጥረታት ሁሉ ልቆ ደምቆ የተፈጠረ ነው። በተጨማሪም የዓለሙ ገዢ የሆነ ነው እና የሰው ልጅ ሲፈጠር በዚህ ዓለም ብቅ ብሎ ታይቶ አንድ ጊዜ ተፈጥሮ የሚቀር ሳይሆን ለዘላለም በዚህ ዓለም እየተራባ እየተዋለደ የሚኖር ነው። ስለዚህ የሰው ልጅ በልደት ወደዚህ ዓለም ይመጣል። በልደት ወደዚህ ዓለም ከመምጣቱ አስቀድሞ ግን በዚህ ዓለም አልነበረም። እንግዲህ ትልቁ የሰው ልጅ ምስጢር ይሄ ነው። አሁን በዓለማችን የሰው ልጅ ከ7 ቢሊየን በላይ ነው ቁጥሩ እና ይህ 7 ቢሊየን የሚሆን የሰው ልጅ ከ100 ዓመት በፊት ወደ ኋላ ብንሄድ ብዙ ሰው አልነበረም። ወደፊትም 100 ዓመት ብንሄድ ደግሞ ይህ 7 ቢሊየን በህይወት አይኖርም። ምክንያቱም በሞተ ስጋ ይለያል እና የሰው ልጅ የተሰጠው ዕጣ ፈንታ አለ። እንግዲህ የሰው ልጅ ስንል ምናልባት ዕጣ ፈንታ እያንዳንዱ በግሉ የሚሰጠው ስጦታ አለ። እንደገና ለሰው ልጅ በአጠቃላይ ለዘሩ የተሰጠው ዕጣ ፈንታ አለ። ይህ ምንድነው? የሰው ልጅ በዚህ ዓለም በልደት ወደዚህ ዓለም ይመጣል፣ ይቀላቀላል፣ ይወለዳል፣ ያድጋል። ለአቅመ አዳም ሲደርስ ወደ ትዳር ይመጣል፣ ሚስት ያገባል። እንደገና ልጅ ከወለደ ያሳድጋል፣ እርጅና ይመጣል። በመጨረሻም ደግሞ አርጅቶ በሞተ ስጋ ልዩ በሆነው ምስጢራዊ የሞት ምስጢር ይህን ዓለም ተሰናብቶ ይሄዳል። እንግዲህ ሞት ከዚህ ዓለም የመሰናበቻ ዋናው መሳሪያ ሲሆን ልደት ደግሞ ወደዚህ ዓለም መምጫ ምስጢር ነው። እንግዲህ ይህ ለሰው ልጅ የተሰጠው ዕጣ ፈንታ ነው። በእርግጥ እንግዲህ የሰው ልጅ ለይቼ ለመግለጽ የፈለኩት ከሌሎች ፍጡራን ሌሎቹ እንግዲህ ቅዱሳት መጻሕፍት እንደሚሉት የሰው ልጅ ነፍሳት የሌሎቹ እንስሳ ነፍሳቸው ከምድር የሚቀር ነፍሳቸውም ደመ ነፍስ የሆነች ሕግ ሀልዮ ወይም ሎጂክ የሚባል ነገር የሚያውቁ ንቃት የሌላቸው ወይም በሌላ አባባል ነባቢት ህያዊት ለባዊት ነፍስ የሌላቸው ናቸውና በደመ ነፍስ ይንቀሳቀሳሉ፣ በደመ ነፍስ ይሰራሉ። ምሳሌ ከጥቃቅን ነፍሳት ብንወስድ እነ ሸረሪት እነ ንብ እጅግ ግሩም የሆኑ ሰራተኞች ናቸው። ያን አስደናቂ ስራቸውን ሁሉ የሚሰሩት ግን ደመ ነፍስ በሆነ ሁኔታ ነው። እግዚአብሔር ያ በደመ ነፍስ ያን እንዲሰሩ የሰጣቸው ጸጋ ነው። የሰው ልጅ ግን ከዚያ ሁሉ የተለየ ነው እና የሰው ልጅ የተሰጠው አንዱ ዕጣ ፈንታ ምንድነው? ሁሉም ነገር በዘመን ይወሰናል። በዘመን ይወሰናል። የሰው ልጅ በዘመን ይወለዳል። ተወለደ፣ መጣ። ከመጣ በኋላ ደግሞ እለቱን ተወልዶ ወይም እንደ እንስሳት ልጅ በሜዳ ላይ አይሮጥም። የሰው ልጅ ተወልዶ በእግሩ ለመጓዝ እንኳ ቢያንስ ፈጠነ ቢባል ዓመት ይፈጅበታል። እንደገና በእግሩ መሄድ ከጀመረ በኋላም እንኳ ለግዕዝ አእምሮ ለመድረስ በዙሪያው ያለውን ዓለሙን ለማወቅ ቢያንስ ከ3 ዓመት እስከ 5 ዓመት ይፈጅበታል። የሚጎዳውን፣ የሚያስቸግረውን፣ የሚጠቅመውን፣ የሚያጠፋውን፣ የሚጎዳውን ከሚጠቅመው ለይቶ ለማወቅ በትክክል ከ3 ዓመት እስከ 5 ዓመት ይፈጅበታል የሰው ልጅ። እናም እንግዲህ የሰው ልጅ ከማህበረሰቡ እየተማረ መደበኛ በሆነ ትምህርት ወይም የመደበኛ በሆነ ትምህርት እየተማረ የሰው ልጅ ያድጋል። እንግዲህ የሰው ልጅ ሲያድግ በአካል ብቻም አይደለም በአእምሮም እያደገ እየበለጸገ ይሄዳል። ነገር ግን እንግዲህ በመጨረሻ ወደዚህ ዓለም ከመጣ በኋላ የሰው ልጅ እንግዲህ በስራው ይዳኛል ማለት ነው። የሰው ልጅ አንደኛው ወደዚህ ዓለም መጥቶ የሰው ልጅ የሚያግዝ፣ የሰው ልጅ የሚረዳ፣ ለሰው ልጅ ብርሃን የሚሆን ምሳሌ ይህች ዓለም ብዙ ጥበብ ያለባት ዓለም ናት። ይህ ጥበብ ማን ነው? የሰው ልጅ እግዚአብሔር የሰጠውን አእምሮውን ተጠቅሞ የፈጠረው ጥበብ ነው። አጠቃላይ ኤሌክትሪኩን ብንመለከት፣ የመጓጓዣ መሳሪያውን ብንመለከት፣ የመገናኛ መሳሪያውን ብንመለከት፣ አጠቃላይ ካሜራውን፣ ልብሱን፣ ሁሉን ነገር ቤቱን፣ የቤት አሰራሩን
የባህሩን መጓጓዣ፣ የየብሱን መጓጓዣ፣ የአየሩን መጓጓዣ ሁሉ ብንመለከት ይህ እንግዲህ የሰው ልጅ አይምሮውን ተጠቅሞ እግዚአብሔር የሰጠውን ጥበብ ተጠቅሞ ሰውን ይረዳ ዘንድ ለሰው ልጅ የሚፈጥረው ነገር ነው። ምን ለማድረግ በዚህ ዓለም ያለውን ድርሻ እግዚአብሔር ብዙ ተባዙ ምድርንም ሙሏት የምድርን እንስሳት ሁሉ ግዙ ምድርንም አስተዳድሩ ብሎ ስለታዘዘ እኒህ አይነት ሰዎች ስራ ሰርተው ስራቸውን ተወጣው በስራቸው ደግሞ ሰውን ረድተው የሚሄዱ ሰዎች እነዚህ መልካም ሰዎች ናቸው። ምክንያቱም አሁን ባለንበት ደረጃ የሰው ልጅ ምድርን ውቅያኖስን ከሞላ ጎደል አጥንቶ ደግሞ ከምድር ውጭ የሆነ ነገር ብዙ ምርምር እያደረገ ነው። ነገር ግን በተቃራኒው ደግሞ የሰው ልጅ ምንድነው ሌላ ገጹ ክፋቱ እንግዲህ ክፋት የተሰጠው አይምሮ በክፋት የተሞላው ደግሞ የሰው ልጅ ሲጎዳ የሰው ልጅ ሲያስቸግር ዓለም ሰላም እንዳታድር የሰው ልጅ በጦርነት እንዲያልቅ በምድር ላይ ሰላም እንዲጠፋ አጠቃላይ በተለይ ከቅኝ ገዢዎች ታሪክ አንስተን ስንመጣ ዓለም በብዙ ነገር ታውካ ዓለም በአጠቃላይ ሰላም ማደር አቅቷት ብዙ ነገር አጣለች ብዙ መልካም ነገር አጣለች። እንግዲህ አንደኛው ሰላም ሲፈልግ ሌላው ደግሞ ጦርነት ይፈልጋል እና ጦርነት ሲነሳ ደግሞ ሌላው ተዋጊው በሰላም የሚኖረውን ሰው ላጥፋ ሲለው ሌላው ላለማጥፋት ደግሞ ምንድነው ራሱን ይከላከላል። ስለዚህ ምን ይፈጠራል? በሁለት ወገኖች መካከል ጥፋና ተጥፋ በሚለው መካከል ጦርነት ይፈጠራል። እንግዲህ ይህን የሚያደርገው አንዱ የሰው ልጅ ነው። ወይም ሌላ ሰይጣን መጥቶ የጦር መሳሪያ ታጥቆ አይደለም ይህን የሚያደርገው ወይም እንስሳት መጥቶ አይደለም። እንስሳት አሁን የሰው ልጅ እንስሳት እያጠቃው አይደለም ያለ የሰው ልጅ የሚያጠቃው ራሱ የሰው ልጅ ነው። እንዲያውም ምን ይላሉ መጻሕፍት የሰው ልጅ ዋና ጠላቱ ቤተሰቡ ይሆናል የሚል አለ። እንግዲህ የሰው ልጅ አንድ ነው ከአንድ አዳም የመጣ ነው። ወንድና ሴት ሆነው በጾታ ቢለያዩም እንኳ ሔዋን የተፈጠረች እኮ ከአዳም የግራ የጎን አጥንት ነው እና የሰው ልጅ አንድ ነው። ስለዚህ ሴት እና ወንድ ሲጋቡ ምን ይባላል? ሁለቱ አንድ አካል ናቸው ይባላል። አንድ አካል ናቸው የሚባል አዳም ሔዋን ከግራ ጎኑ ከአዳም ስለተፈጠረች ማለት ነው። እና አሁን የሰው ልጅ በጾታም ሴትም ቢሆን ወንድም ቢሆን ምንድነው አንድ አካል ነው። ግን ይሄ አንድ አካል የሆነው ሰው እግዚአብሔር ለመልካም ነገር የሰጠውን አይምሮ ለመልካም ነገር መጠቀም ሲገባው የተወሰነው ደግሞ ክፉ ነገር እያሰበ ክፉ ነገር እየፈለሰፈ ክፉ ነገር ሲቀኝ እያደረ መጥፎ ያልሆነ ነገር በምድር ላይ እየተዘራ ዓለማችን አሁን ባለችበት ደረጃ ደርሳለች። እንግዲህ የሰው ልጅ ጽድቅም ኩነኔም ታለ የሚኮነንም የሚጸድቀው በዚህ ምድር ባለው ስራ ነው። ምክንያቱም አንድ የኛ የሀገራችን ጸሐፊ ያሉት አባባል አለ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚል አባባል አለ። እኒህ ሰውያ አማኝ ናቸው በእግዚአብሔር ያምናሉ። ግን የነበሩበት ዘመን ኮሚኒስትነት የተስፋፋበት ዘመን ስለሆነ አንድ ሰው በእግዚአብሔር ባያምንም መልካም ስራ መልካም ነው መልካም ስንቅ ነው እና በዚህ ዓለም የሰው ልጅ ሲኖር መልካም ስራ ይሰራ ዘንድ ይገባዋል። ምክንያቱም በልደት እንደመጣ ሁሉ ወደዚህ ዓለም በተቃራኒው ደግሞ በሞት ይህን ዓለም ድንገት ትቶት ይሄዳል ማለት ነው። አይ ያልሰራሁት ስራ አለኝ የጀመርኩት ስራ አለኝ ያልጨረስኩትን ልጨርስ ብሎ አስፈቅዶ መምጣት አይቻልም እና የሰው ልጅ ጣፋንታው እንደዚህ ሆኖ የተቀመጠ ነው። አንድ ጸሐፊ ምን ብሏል? አለመኖር የሚል መጽሐፍ የጻፈ ሰው የሰው ልጅ በሁለት አለመኖሮች መካከል ይኖራል ብሏል። የሰው ልጅ በሁለት አለመኖሮች መካከል ይኖራል ይልና ደራሲው የልብ ወለድ ደራሲ ነው። ሳይወለድም አልነበረም ከሞተም በኋላም አይኖርም ብሎታል። እንግዲህ ይህ ምናልባት ሃይማኖት ላላቸው ሰዎች ከሞተ በኋላ አይኖርም የሚለው እርግጥ ነው በዚህ ዓለም አይኖርም። ግን የሃይማኖት ሰዎች በሌላ ዓለም በሌላ ሁኔታ ይኖራል ወይም በዚህ ምድር በሰራው ስራ በኩነኔ ወይም በዚህ ዓለም በሰራው መልካም ስራ ደግሞ በጽድቅ ይኖራል። ከሁለት አንዱ ይሄ ሃይማኖት ሰዎች ናቸው። እንግዲህ ሃይማኖት የሌላቸው ሰዎች ከዚህ ዓለም ሞት በኋላ ስላለው ነገር ያው አይናገሩምና
እንግዲህ እኔ ምንድነው ትልቁ ነገር እኔ በእግዚአብሔር የማምን ሃይማኖትም የማስተምር ሰው ነኝ። ስለዚህ የሰው ልጅ በልደት ወደዚህ ዓለም ይመጣል ይኖራል እስከ ተፈቀደለት ድረስ እንግዲህ ባለው ጸጋ። ነገር ግን የሰው ልጅ ትቶት ለሚሄድ እኮ ነው። አሁን የሰው ልጅ እያንዳንዱ ቢሊየን ብር አለው። እገሌ ምንድነው ይሄን ያህል ቢሊየን ብር አለ ይባላል። ለመሆኑ አንድ ሰው ቢሊየነር ሲባል ሌላው ደግሞ የዕለት ጉርስ አጥቶ ቅጠል እንደ እንስሳ እየበላ የሚኖር ሰው አለ። ቅጠል ማለት ነው። እርግጥ የሰው ልጅ ቅጠል የበላበት ዘመን ቢሆንም ነገር ግን አሁን የሰው ልጅ በምድር ላይ ካለው የሀብት ክምችት አንፃር የሰው ልጅ እንደ እንስሳ ቅጠል የሚበላበት አይደለም። ይሄ የሰው ልጆች ስግብግብነት ነው። ይህን ሀብት በልተውት አይሄዱ። ምናልባት ለልጃቸው ለልጅ ልጆቻቸው እንዴት ያውቃሉ? ምናልባት እኛ ልጆች ያን ሀብትም ላይ ያገኙት ወይም ወሳጅ ሊመጣባቸው ሊኖር ይችላል። እነሱ ያረዱትን ዓለም ቢሊየን ብር ያለው ሰው ይህን ዓለም መልካም ካላደረገው እነሱ የነሱ ልጆች ሲመጡ ደግሞ ሰላም ዓለም አያገኙ። ምክንያቱም አንዱ በተጎሳቆለ ህይወት የሚኖር፣ አንዱ በተቀናጣ ኑሮ የሚኖር፣ አንዱ ገዳይ ሌላው ተገዳይ ዓለም እንደዚህ ሆና ሰላም አታገኝም። ስለዚህ አሁን ሚሊዮነር የተባሉ ቢሊዮነር የተባሉ ሰዎች ካላቸው ብር ቀንሰው ምን ማድረግ አለባቸው? የተጎሳቆሉትን ሰዎች ማገዝ አለባቸው። ጎዳና ዳር የሚያድረው የትም የሚያድረው ልክ ውሻ አቅፎ እኮ የሚተኛ ሰው አለ አይደለ? በሀገራችን እንግዲህ በእውነት ውሻ በእርግጥ የሰው ልጅ ጓደኛ ነው። ይሁን እንጂ የውሻ ባህሪ ሌላ ነው፣ የሰው ልጅ ባህሪ ሌላ ነው። የሰው ልጅ የተከበረ ነው እና የሰው ልጅ አሁን ከችግር የተነሳ በጎዳና የሚያደርሰው ከውሻ ጋር ተቃቅፎ የሚያድርበት ዓለም ነው የመጣ። ይህ ምንድነው ብለን ስንል ዓለም የሁላችንም ናት። ሀብቱም ንብረቱም ወርቁንም ማን የፈጠረው? ወርቁን እኮ እግዚአብሔር የፈጠረው ለሁሉም ሰው ነው፣ ለአንድ ግለሰብ አልፈጠረውም። ስለዚህ ሌላው ጨካኙ ሰው በጭካኔ ሀብት ሰበሰበ፣ በቅኝ ግዛት ሀብት ሰበሰበ። እውቀት ያለውን ሰው ምንም የሚባል አባባል አለ፣ ብርት አለ በሰማይ መንገድ አለ ይባላል። ብር ያላቸው ሰዎች ምንድነው እውቀት ያለውን ጥበብ ያለውን ሰው ሁሉ በገንዘብ ገዙትና ወደ ራሳቸው ወሰዱት። የሚያውቀውን ሰው የራሳቸው ሰራተኛ ያደረጉት። ብር የሌላቸው ግለሰቦችም ሆኑ መንግስታት ምንድነው አዋቂዎችን ተነጠቁ ማለት ነው። አሁን በእኛ ሀገር በማትሪክ ጥሩ ውጤት ያመጡ አንደኛ የሚባሉ ልጆች ምንድነው ከሁለት አመት በኋላ የስኮላር የትምህርት እድል ተብሎ የት ነው የሚሄዱት? አሜሪካ፣ አውሮፓ ነው። ስለዚህ ምንድነው ኢትዮጵያውያን ደክመው ወጠው ወርደው ያስተማሯቸው ልጆች ምን ሆኑ? ተነጠቁ ማለት ነው። አሁን ያ ናሳ የሄደ ሰው ወይም በአውሮፓ የጠፈር ድርጅት ሄዶ የተቀጠረ ሰው ስለ ኢትዮጵያ ምን ሊያስብ ወይ ስለ ሀገሩ ምን ጠቀሜታ ሊሰጥ ይችላልና አጠቃላይ የሰው ልጅ መልካም ስራው እንዳለ ሆኖ ነገር ግን አሁን ባለንበት ዘመን በ21ኛው መቶ ክፍለ ዘመን የሰው ልጅ ስራው አመዝኖ የሚታየው ክፉ ስራው ነው። የሰው ልጅ ስግብግብ ሆኗል። የሰው ልጅ ብር ወዳድ ሆኗል። የሰው ልጅ ከብር ውጪ ብር ከሌለው ሌላውም አያስኖረውም። ነገር ግን የሰው ልጅ የተፈጠረው እንዲሆኖ እንዲኖር አይደለም፣ ካለው እንዲያካፈል ዓለምን በእኩልነት እንዲያስተዳድራት እንዲጠቀምባት ተፈጥሮ ያፈራውን ነገር እኩል መጠቀም እንዲችል ነው። ነገር ግን ቀይ ገዢዎች ያመጡት ነገር አሁን ዓለምን እንደዚህ አይደለም። እንደሚታወቀው አፍሪካ በተፈጥሮ ሀብት የበለጸገች የተንበሸበሸች ናት። ምሳሌ ኮንጎን ብንወስድ የሌለ ጥሬ ሀብት የለም። እዚህ ጎረቤት ደቡብ ሱዳን ብንሄድ በነዳጅ የተንበሸበሸች ናት። ነገር ግን ቀደም ብለው ቀይ ሲገዙ የኖሩ ሰዎች ምንድነው በጥባጭ ካለ ማንጥሩ ይጠጣል፣ ሰውን እርስ በርሱ እያጣሉ ነዳጃቸውን እንዳይጠቀሙ። ኮንጎ ደምሳሽ ጦርነት አለ። ለምንድነው ያ እንዲኖር የተደረገው? ያን ሀብት እንዳይጠቀሙና ቀደም ቀጥታ በቅኝ ግዛት ሀብት ሲበዘብዙ የኖሩ ክፉ ሰዎች አሁን ደግሞ እዚያው ያለውን ሰው እርስ በርስ እያጣሉ መንደር ቆጥረው ዘር ቆጥረው እያጣሉት ነው ያለ እና የሰው ልጅ ደግሞ ለምንድነው በዚህ ዓለም ለዘላለም አይኖርም? ትቶት የሚሄድ ነው። አንድ ቀን ድንገት ልም የሚል ነው። ልክ ሻማ ነፋስ ሲመጣ ድርግም እንደሚል ሁሉ የሰው ልጅ በልደት ወደዚህ ዓለም ብልጭ ብሎ መጥቷል። ልክ እንደ ብልጭታ ወይም ሻማን ክብሪት ጭረን እንደምንለኩ ሰው ሁሉ በልደት ወደዚህ ዓለም ብቅ ብሏል። ነገር ግን እንግዲህ እያንዳንዳችን የምንሞትበትን አናውቀውም። እንኳንም አላወቅነው። መሞቻችንን ብናውቅ ኑሮ
ብዙ ክፉ ስራ ሰርተን ወይም ደግሞ ያለንን ሀብት ከሚገባው በላይ አባክነነው አጥፍተነው በልተነው እንድ ብለን ብዙ ሰው ባስቸገር ነበርና እግዚአብሔር ትልቁን ጥበብ ምን አደረገ? ምን ሞትበትን ነገር አናውቀውምና ሆኖም ግን አንድ ነገር እርግጠኛ ነን ስለሞት ሞት የማይቀር ነገር ነው። በልደት ብልጭ እንዳልነው ሁሉ በሞት ደግሞ ድርግም እንላለን። ታዲያ እንግዲህ በልደትና በሞት መካከል ከሆነኛ የምንኖረው ለምንድነው ይህንን ዓለም የምንረብሸው? ለምንድነው ሁከት የምናውከው? ለምንድነው አንዳንድ ሰዎች ለዓለም መብራት ሆነው ዓለሙን አስተምረው ልዩ ልዩ ጥበብ ቴክኖሎጂ ፈጥረው እንደሄዱ ሁሉ የሰው ልጅ እንደዚህ ባለው መልካም ነገር ለምንድነው የማይሳተፈው? እና እንግዲህ የሰው ልጅ ልብ ሊለው የሚገባ ምናልባት ምንድነው ከቅዱሳት መጻሕፍት ውስጥ ነፍሴ ሆይ ደስ ይበልሽ ቢጠጪ ያው ደስ ይበልሽ ረፍ የሚል አባባል አለ። ጥሩ በልተን ጠጥተን እንሞታለን። ግን አሁን እኛ የሰበሰብነው ሀብት የሚበላ የሚጠጣ ብቻም አይደለም። እጅግ ብዙ ስፍር ቁጥር ያለው ተቆጥሮ የማያልቅ እንኳንስ ተበልቶ ተቀዶ የማያልቅ በእሳት ቢቃጠል የማያልቅ ሀብት ነው የተከማቸው። ሌላው ደግሞ ጾም አዳሪ ሆኗል። ስለዚህ የሰው ልጅ በልደት ብልጭ ብሎ ወደዚህ ዓለም መጣ። እንደገና በሞት ድርግም ብሎ ይሄዳል። አሁን ደራሲው እንዳለው የሰው ልጅ የሚኖረው በልደትና በሞት መካከል ከሆነ እንደገና ከሞት በኋላም ለጽድቅም ሆነ ለኩነኔ እዚህ ባለነው በሰራነው ስራ የምንዳይ ከሆነ ለምንድነው የሰው ልጅ ክፉ የሚሆነው? ለምንድነው የሰው ልጅ ጦረኛ የሚሆነው? ለምንድነው የሰው ልጅ የሰው ድርሻ የሚወስደው? ለምንድነው የሰው ልጅ ፍትርት የማይሰጠው? ለምንድነው የሰው ልጅ ሰውን ወንድም የማይለው? ለምንድነው የሰው ልጅ ልበ ጩቤ አፈቅብ የሚሆነው? ባፉ መልካም ይመስላል ውስጡ ግን ጩቤ ይሆናል። ስለዚህ የሰው ልጅ ምንድነው ትቶት ለሚሄደው ዓለም ልም ብሎ ለሚጠፋበት ዓለም ይህ ጥፋት ከመምጣቱ በፊት ከመሞቱ በፊት መልካም ስራውን ለምንድነው የሚያስቀድም? አንዳንድ ሰው ምን ይላል? አይ አሁን ወጣት ነኝና ምሰራውን ላድርግ፣ ምበቀለውን ልበቀል፣ ማጠፋውን ላጥፋ ኋላ ግን ስሸመግል ምን ላድርግ መልካም ሰራለው ንስሐ ገባለው የሚላል። እንግዲህ የሃይማኖት እኮ ሰው ነው። እድሜውን መቼ አይቶት ነው? እስከርጅና መቼ ይቆያል አሁን ባለንበት? ስለዚህ እንግዲህ ምን አይነት አባባል አለ? ቅዱስ ጳውሎስ የሚለው ትልቅ አስተምሮ አለ። የመዳን ቀን አሁን ነው የሚለው ወይም ዛሬ ነው። ስለዚህ የሰው ልጅ መልካም የሚሰራ የሚረዳውም ካለ መርዳት ያለበት አሁን ነው። መልካም ስራ መስራት ያለበት ዛሬ ነው። ምክንያቱም ነገ እኛ አይደለችም። ሞትን ያህል ትልቅ ነገር አለ። ሞት እንደ ነፋስ ነው። የተለኮሰውን ሻማ ድንገተኛ ነፋስ መጥቶ ድርግም እንደሚያደርገው ሞትም እንደዚያ ነው። ስለዚህ እያንዳንዱ ሰው አይምሮውን ይፈትሽ። ለምንድነው ክፉ የሆን? እግዚአብሔር ሲፈጥረን እንዲህ እንድንሆን አይደለም። የጸጋ አማልክ ተብለን ነው የተፈጠረና የሰው ልጅ በጎ የሆን ዘንድ ይገባዋል። ዓለምን እንዲያስተዳድር ዓለምን እንዲመራ ትልቅ ጸጋ ተሰጥቶታል። ይህን የተሰጠውን ጸጋ በኃላፊነት መቀበል አለበት። ያለበለዚያ ጥፋት ደጅ ቀርቧል። ብዙ የኒውክሌር መሳሪያ ተቀባብሎ ተቀምጧል። እንግዲህ ኒውክሌር ተተክሶ ከ80 ዓመት በፊት የተወሰነ ክፍል በኒውክሌር ቦምብ ተመቷል። ብዙ ጥፋት ደርሷል። ጥፋቱም እስካሁን አልጠፋም። አሁን ደግሞ ከዚያ ብዙ መቶ እጥፍ የሆነ የኒውክሌር ቦምብ ተቀባብሎ ተቀምጧል። ያ ተተኮሰ የሰው ልጅ ራሱን ያጠፋል ማለት ነው። እንግዲህ አፍሪካ ያለ አውሮፓ ያለ አሜሪካ ያለ ሁሉም ይጠፋልና አሁን ዓለም በትልቅ ጦርነት እየተናጠች ነው። በሁሉም ቦታ በዙሪያችን ሰላም ጠፍቷል። ስለዚህ የሰው ልጅ የማይኖርባትን ዓለም ብቅ ብሎ ለሚልባትን ዓለም በዚያች ቅጽበት ለምንድነው የሚያጠፋት የሚያወድማት? ስለዚህ የሰው ልጅ ራሱን ቆሞ ይመርምር። ይሄ ነው መልእክቴ። አመሰግናለሁ።